ቻችን ውስጥ ይህ ጉዳይ የለም። የተወሰነውን ለመተዋወስ እንሞክራለን። አላህ ሱብሓነሁ ወተዓላ ቁርአንን ራሱ ለምን እንዳወረደ ሲነግረን ኪታቡን ሙባረኩን አንዘልናሁ ሊየደበሩ አያቲሂ ወሊየዘከሩ ሊልአልባብ ይላል። ቁርአንን አስመልክቶ ቁርአን የወረደበትን ዓላማ አላህ ሲናገር የተባረከውን ብሩክ የሆነውን መጽሐፍ አወረድን ምን እንዲሆን ሊየደበሩ አያቲሂ አንቀጾቹን እንዲያስተነትኑ ተደቡር እንዲያደርጉ። ተደቡር ማለት ከማሰብ ደረጃዎች ማለት ከፍ ያለ በጥልቀት ትርጉሙን መረዳት ምን ማለት ተፈለገበት ብሎ ማስተንተን መጨረሻው ምን ይሆናል ብሎ አእምሮን ተጠቅሞ የማይታየውን ትርጉም ለማየት መሞከር ማለት ነው። ይህንን ቁርአን የተባረከው ያወረድኩት ሊየደበሩ አያቲሂ አንቀጾቹን በጥልቀት እንዲያስተነትኑ ከዛ የአእምሮ ባለቤቶች ሊገሰጹበት ይላል። ቁርአን የወረደው የሚገርመው ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአ ኸልቅ የሚለው አንቀጽ ምድር ላይ ተንቀሳቀሱ አላህ ፍጥረታትን እንዴት መፍጠር እንደጀመረ ተመልከቱ። ምርምር አድርጎ ሰማይ ምድር እንዴት መፍጠር ተጀመረ። ቁርአን እኮ እየነገረ ግን ነግሮን አያበቃ ዞራችሁ አጥሩ ከይፈ በደአ ኸልቅ አፈጣጠር ፍጡራንን እንዴት መፍጠር እንደጀመረ ከየትኛው ጀመረ ቀጥሎ የተተከተለ እንዴት ነው የተፈጠርነው ሂዱና አጥሩ። ቁርአን ሳይንስ ነው ብዙ ይነግረናል። ግን በዚያ ያለው በተግባር ተመራምራችሁ ድረሱበት ሂዱ ይላል። ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአ ኸልቅ በላቸው ዙሩና ተመልከቱ እንዴት መፍጠር እንደተጀመረ ፍጡራንን። አእምሯችሁን አሰሩ ማለት ነው። በደንብ አእምሯችሁን ተጠቀሙ ማለት ነው። ቁርአን በጣም ትኩረት አድርጎ ይነግረናል። ይህም ብቻ ሙስሊሞች እንዲያስቡ አላህ ይፈልጋል። አሳቢዎች እንዲሆኑ ይፈልጋል። ማሰብ እንድንችል ነው። ሶስት መሳሪያዎች ከባድ ናቸው። ቀልብ፣ ጆሮና አይን።